ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በትራንስፖርት ዘርፍ ከነዳጅ ጋር ተያይዞ የሚነሳውን ችግር ለመቅረፍ የሚመለከተው አካል መስራት እንዳለበት ለከፋ ማህበረሰብ ቴሌቪዥን አስተያየታቸውን የሰጡ አካላት ገለጹም። የከፋ ዞን ንግድና ኢንቨስትመንት መምሪያ በበኩሉ ችግሩን ለመቅረፍ እየሰራ መሆኑን አስታውቋል። ዘገባው የባልደረባችን በላቸው ዘለቀ ነው። አማኑኤል ክንፌ ያቀርበዋል። በአሁን ሰዓት በማደያ ተቋማት እየታየ ያለውን የነዳጅ እጥረት አያይዞ በማደያዎች ላይ የሚታዩ ችግሮች እንዲፈቱ አስተያየት ሰጪዎቹ ተናግረዋል። እኛ አካባቢ ማደያ የለም። ማደያ መኖሩ ብቻ ሳይሆን አንድ ነፍሰ ጡር ወይም ወላድን ከአንድ አካባቢ ወደ አንድ አካባቢ ለማምጣት ቢያንስ መቶዎች አካባቢ ኪሎ ሜትር እንንቀሳቀሳለን ለአንድ ዙር ብቻ። አንድን እናት ለማምጣት ለምሳሌ ከኩምባ ወይ ከነዳ እናመጣለን ብንል 70-80 ሊትር በላይ ናፍጣ እንጠቀማለን። እስከ 150 ሊትር ድረስ የምንሞላባቸው ጊዜያቶች አሉ። አንድ በርሜል ናፍጣ ወስደን ምን ያህል ጊዜ እንጠቀማለን? ይሄ ከታች ከበረሃማ አካባቢ ወደ ማዕከል ለማምጣት ነው። ከማዕከል ደግሞ ወደ ዞን ለማምጣት እኛም ለመንቀሳቀስ ብዙ ችግር ያለበት ቦታዎች አሉና ቢያንስ እንደዚህ አማራጭ ያለባቸው ቦታዎችና አማራጭ የሌለባቸውን ቦታዎች ለይቶ ማየት ቢቻል። እኛ ጋር የጸጥታ ችግር አለ። ሁሌ የዘረፋ ሙከራዎች ይደረጋሉ። እነዛ ዘረፋ ሙከራ የሚደረግባቸው አካባቢዎች ላይ የጸጥታ ኃይሎችን አውርደን ክትትል ለማድረግ ጥረቶች በሚደረጉበት ሰዓት ላይ ስንመጣ ናፍጣ የለም ነው የሚባለው። ብዙ ጊዜ ቢያንስ እንደዚህ አይነት ችግር ያለባቸውን ወረዳዎች ቅድም ወንድሜ አማኑኤልም ሲያነሳ ነበር። ሳይለም አካባቢ ያለው ችግር፣ ጎባ አካባቢ ያለውን ችግር ለመፍታት በልዩነት መታየት አለበት ብዬ አስባለሁ። ያን ያክል ሀብት ኖሮ ይሄን ያክል ናፍጣ ሊንቀዳ አይደለም፣ ግን ወሳኝ በሆኑ ችግሮች ላይ ነው የምንጠቀመውና ከዛ አንፃር ያለው ነገር ቢፈተሽ መልካም ነው የሚል ነገር አለኝ። የችርቻሮ ነጋዴዎች ብዙውን ጊዜ ወደ ዞን ነው እየጻፍን ያለነው። እኛ ዞኑ አክሴፕት አድርጎ ኤከሌ እንደዚህ የኛ ነጋዴ ስለሆነ ቲን ነምበሩን ጠቅሰን ልክና የዞኑ የስራ ሂደቱ ቀጥታ ለማን ይጽፋል? ላሉት ማደያ ይጠቅስና ይጻፋል። ግን እንደኛ ወረዳ ውስጥ ናፍጣና ቤንዚን ማደያ ውስጥ 2 ማደያ አለን። ያው ከተማ አስተዳደር ውስጥ ቢሆንም የኛ ነጋዴዎች ከዛ እንዲጠቀሙ እንዴት እናደርጋለን? ቀጥታ ለዞን ደብዳቤ ስንጽፍ ዞኑ ለማን ይጽፋል? ወደ ከተማ ይጽፋል። ምክንያቱም የኛ መነሻ ደብዳቤ አድርገው የኛ ነጋዴዎች እንዳይጉላሉ ያን ፍቃድ በመያዝ ከዛ ይቀዳኑና ለችርቻሮ ማህበረሰብ ወፍጮ ያሉት አሉ፣ የተለያየ ማሽን ገጠር ውስጥ ያሉት በዛ አንገል ነው እየተጠቀምን ያለ ነው። ወረዳችን ደግሞ ካለው ከዞን ማዕከል 84 ኪሎ ሜትር ላይ ነው የምናመጣው ነዳጅ ከጌሻና ከቦንጋ ነው። የለም ሲባል መኪና አንጋግተን ሄደን ባዶ የምንመለስበት ሞራላችን ተጎድቶ እና በኢኮኖሚ ተጎድተን የምንነዳቸው ነገሮች ስላሉ የህዝብ ጥያቄ ስለሆነ በተለይ የማደያ ቦታ ፍቃድ በአስቸኳይ ለኛ ተፈቅዶልን ቦታው ርክክብ በተደረገበት ቦታዎች ላይ ባለሀብቱ ጥያቄውን ያቀረበ ባለሀብቱ ይሄንን ግንባታ ገንብቶ ለህዝብ አገልግሎት እንዲያውል የሚል የከፋ ዞን ንግድና ኢንቨስትመንት መምሪያ ምክትል ኃላፊና ኢንቨስትመንት ዘርፍ ኃላፊ አቶ ሀብታሙ ገብረስላሴ በበኩላቸው ይህን የነዳጅ እጥረት ለመቅረፍ ተቋማቸው እየሰራ እንደሆነም ተናግረዋል። ነዳጅ ሲመጣ ለክቶ ከመቀበል አንፃር ጉድለት ያለባቸው አሉ። ነዳጅ ሲወጣ ደግሞ በትክክል ዛሬ ምን ያክል ሊትር ወጣ፣ ይሄ እስከ 12 ሰዓት ድረስ ቁጥጥር እየተደረገ እየተሸጠ 12 ሰዓት ሲሞላ ታሽጎ ነገ ደግሞ ሌሊት በትክክል ማታ ያሸግነው ነዳጅ አለ ወይ የለም የሚል ኮሚቴው ተደራጅቶ እየተፈራረመ 12 ሰዓት ሲሞላ ደግሞ እየከፈተ የሚሸጥበት አሰራር ስርዓት ዘርግቶ የሚሄዱ መዋቅሮች እንዳሉ ሁሉ ይሄን ባለማድረግ ነዳጅ አላግባብ የሚባክንባቸው አግባቦች አሉ። እነዚህ በጣም ሲሪየስሊ ከዚህ በኋላ እርምጃ የሚወሰድበትና መንግስት ባስቀመጠው አቅጣጫ ህጉን ስርዓቱን ተከትሎ ቁጥጥር ማድረግ እንዳለባቸው ተግባቦት የተፈጠረበት መድረክ ነው። በማደያዎች ዙሪያ አላግባብ የባክኑ ያሉ ነዳጆች ላይ ቁጥጥር እንደሚወሰድ እየሰሩ መሆኑን ጭምር ተናግሯል። ከዛ ውጪ ግን ህገወጥ ነዳጅ ቁጥጥር ጋር ተያይዘው አምና የተደረገውን ያክል ዘንድሮ ቁጥጥር እንዳልተደረገ የተቀመጡ አቅጣጫዎች አሉ። የህገወጥ ቁጥጥር ጋር ተያይዘው አንደኛው በየአካባቢ በሃይላንድ የሚሸጡ ነዳጆችን በበርሜል አላግባብ የሚጨመሩ ነገሮች እንዳሉ የተነሰበት እውነታ አለ። ይሄንን ቁጥጥራችን ስርዓቱን በጣም ቀጣይ አጠናክረን መሄድ አለብን የሚል ነገር ነው። ከዛ ውጪ ግን በቅሬታ መልክ የሚነሳ አለ። አንዳንድ ጊዜ ማደያዎች ላይ ዋጋ ጭማሪ አለ። ስለዚህ እነዚህ ዋጋ ጭማሪዎች የሚኖር ከሆነ ባለድርሻ አካላት ትብብር ይፈልጋል። ንግድ ማህበር ሁሉ ጊዜ እዛ ማደያ ተተክሎ የሚቆይ አይደለም። ስለዚህ አገልግሎት የሚያገኝ አካል መንግስት የተመነው ታሪፍ አለ። በታሪፉ መሰረት የማይሸጥ ከሆነ ለኛ ጥቆማ መስጠት አለበት። ጥቆማ ካልተሰጠ እኛ ከየትም መረጃ ማግኘት አንችልም። ስለዚህ ይሄ እንዳይሆን
አገልግሎት ተጠቃሚው እንደዚህ አይነት ነገሮች ሲገጥሙ ያው ለኛ ጥቆማ መስጠት አለብን የሚል ነገር ነው። ጥራት ባለው ትምህርት ትውልድን ለመቅረጽ ከቅድመ መደበኛ ጀምሮ በትኩረት መስራት እንደሚገባ የከፋ ዞን አስተዳደር ገለጸም። በገዋታ ወረዳ የዶማ ቅድመ መደበኛ ሞዴል ትምህርት ቤት በዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ተመርቋል። ዘገባው የባልደረባችን አማኑኤል አይደ ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። በምረቃው መርሃ ግብር ላይ መልእክት ያስተላለፉት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ያደጉ ሀገራት ሀብታቸውን ተጠቅመው ለማደጋቸው ምክንያት ለትምህርት ትኩረት በመስጠታቸው መሆኑን አንስተው መንግስት በሀገሪቱ ያለውን የትምህርት ጥራት ችግር ለመቅረፍ ቅድመ መደበኛ ጀምሮ እንዲሰራ መንግስት ያስቀመጠውን አቅጣጫ ተከትሎ ባለፈው በጀት ዓመት በዞን ደረጃ 17 ሞዴል ቅድመ መደበኛ ትምህርት ቤቶች መገንባታቸውንና ከነዚያም አንዱ የዶማ ቅድመ መደበኛ ትምህርት ቤት መሆኑን አመላክተዋል። ዋና አስተዳዳሪው በቀጣይ የተማሪዎች ምገባን ጨምሮ ሌሎች አስፈላጊ ቁሳቁሶች በትምህርት ቤቱ እንዲሟሉ መሰራት እንዳለበትም አስገንዝቧል። በወረዳው ባሉ ሌሎች አካባቢዎችም ቅድመ መደበኛ ትምህርት ቤቶችን ለማስፋት በትብብር መሰራት እንዳለበትም ተናግሯል። የወረዳው ዋና አስተዳዳሪ አቶ አርጋው ኃይሌ በመርሃ ግብሩ ሪፖርት ባቀረቡበት ወቅት ገዋታ ወረዳ ሆና ስትዋቀር የነበሩ ትምህርት ቤቶች ቁጥር በአጠቃላይ 15 ብቻ እንደነበሩ አውስተው አሁን ላይ በአጠቃላይ 60 ላይ መድረሳቸውን ገልጸዋል። ወረዳው ቀደም ሲል በነባሩ ስርዓቶች እንደታጠፈ ግንቦና ጌሻ ወረዳ ስትገባ አንዴ ስትዘረጋ በትምህርት በተቋማት አደረጃጀትና አመሰራረት ወደ ኋላ መቆየቷ የሚታወቅ ቢሆንም በ1970ዎቹ ጀምሮ እስከ 1990ዎቹ አጋማሽ ድረስ ከአንደኛ እስከ 6ኛ ክፍል ያለው የትምህርት ብዛት 13 ብቻ መሆኑ ከአንደኛ እስከ 8ኛ ክፍል 2 ትምህርት ቤት ብቻ ያለ መሆኑ በጠቅላላ በወረዳችን ውስጥ ያለው ትምህርት ብዛት 15 ብቻ ነው የነበሩ ቢሆኑም በታታሪውና የትምህርት ፈላጊው የገዋታ ወረዳ ህዝብና መንግስት ብርቱ ትግልና ጥረት አሁን ባለው ሁኔታ ጠቅላላ ከቅድመ አንደኛ እስከ 12ኛ ክፍል ድረስ 60 ትምህርት ተቋማትን አድርሰናል። ከስር ጀምሮ የትምህርት ጥራትን ለማረጋገጥ በተሰጠው ትኩረት ሞዴል ቅድመ መደበኛ ትምህርት ቤት በወረዳው በተሟሉ ሁኔታ ስራ መጀመሩንም ተናግሯል። በወረዳ ደረጃ አንድ ሞዴል ቅድመ አንደኛ መማሪያ ክፍል ተገንብቶ ህፃናት መማር አለባቸው ተብሎ በተሰጠው የመንግስታችንና የፓርቲያችን ትኩረት መሰረት ይኸው የዶማ ቅድመ አንደኛ ደረጃ ትምህርት ቤት ዛሬ ለምረቃ መብቃቱ የዶማ ቀበሌ ማህበረሰብ እንኳን ደስ አላችሁ፣ እንኳን ደስ አለን። ይህን አስደሳች ጅምር ወደ ላቀ ደረጃ በማሻገር በእውቀትና በመልካም ስነ ምግባር የታነጸን ትውልድ ለማፍራት ባለድርሻ አካላት መረባረብ እንዳለባቸውም አሳስቧል። በተያያዘ ዜና የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በጌሻ ወረዳ 4 ሚሊዮን ብር የሚጠጋ ወጪ የተገነባውን የሃሾ ሞዴል ቅድመ መደበኛ ትምህርት ቤት መርቀው ስራ አስጀመሩ። ዋና አስተዳዳሪው አቶ እንዳሻው ከበደ በምረቃው መርሃ ግብር ባስተላለፉት መልእክት ጥራት ላለው የትምህርት ተደራሽነት ዞኑ በትኩረት እየሰራ መሆኑን ገልጸዋል። ለዚህም ማሳያ አስፈላጊውን ግብዓት ተሟልቶለት ለምረቃ የበቃው የሃሾ ሞዴል ቅድመ መደበኛ ትምህርት ቤት መሆኑን ጠቅሰዋል። የተጀመረው ትውልድን ጥራት ባለው ትምህርት የማነጽና ምቹ የመማሪያ አካባቢ የመፍጠር ተግባር ተጠናክሮ እንዲቀጥል ሁሉም የድርሻውን እንዲወጣም አሳስበዋል። የወረዳው ዋና አስተዳዳሪ አቶ ካሳሁን ገብሬ በበኩላቸው ሞዴል ቅድመ መደበኛ ትምህርት ቤት በተሟላ ሁኔታ ተገንብቶ ለምረቃ መብቃቱ የሚያስደስት መሆኑን አስረድተው በትምህርት ዘርፍ ያለውን ተግዳሮቶች ለመስበር እየተደረገ ያለው ጥረት አመርቂ ውጤት እያስመዘገበ መሆኑን ገልጸዋል። በወረዳው 13 ትምህርት ቤቶች ላይ የተማሪ ምገባ መጀመሩን የተናገሩት የወረዳው ዋና አስተዳዳሪ በሌሎች ትምህርት ቤቶችም ለማስጀመር እየተሰራ መሆኑን አስታውቀዋል። በምረቃው መርሃ ግብር የዞኑ የመንግስቱ ዋና ተጠሪ አቶ አጥናፉ ኃይልና ምክትል አስተዳዳሪ አቶ ደመላሽ ንጉሴን ጨምሮ ሌሎች በዞኑ በወረዳውና ደካ ከተማ አስተዳደር የመንግስትና የፓርቲ የስራ ኃላፊዎች ተገኝተዋል። ዘገባው የባልደረባችን አማኑኤል ኃይሌ ነው። በከተማው የቱሪዝምና አገልግሎት ዘርፍ ለማጠናከር እየሰራ መሆኑን በከፋ ዞን የደካ ከተማ አስተዳደር አስታወቀም። በደካ ከተማ አስተዳደር ከ20 ሚሊዮን ብር በላይ ወጪ የተገነባው የጌሻ ገነት ቤት የበደሌ ሆቴል ተመርቋል። ሆቴሉን መርቀው የከፈቱት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ጌሻና ደካ በእምቅ ሀብት ከሚታወቁ የዞኑ አካባቢዎች አንዱ መሆናቸውን ገልጸው በአካባቢው ያለውን ጸጋ ወደ ሀብት ለመቀየር በቱሪዝምና አገልግሎት ዘርፍ መስራት እንደሚገባ ተናግረዋል። ወጣቱ ባለሀብት አሳያ አለማየሁ የደካ ከተማን በማሳደግ ሂደት ውስጥ
የድርሻውን ለመወጣት ሆቴሉን አስገንብቶ ለምረቃ ማብቃቱ የሚያስመዘግነው መሆኑንም ገልጸዋል። ከተማዋንና አካባቢውን የበለጠ ለማሳደግ በሁሉም ዘርፎች ተባብሮ መስራት እንደሚገባ አስገንዝበዋል። በከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መለሰ ሻጊ የለውጡን መንግስት እሳቤ በመከተል የደካ ከተማ እድገት እያስመዘገበች መሆኗን አንስተው በዚህም እንቅስቃሴ ውስጥ የግሉ ዘርፍ ሚናው የጎላ ነው ብለዋል። እንደ ወጣት አሳያ አለማየሁ አይነት ተግባር ላይ የተሰማሩ ባለሀብቶችን እንቅስቃሴ ከመደገፍ አኳያ የከተማ አስተዳደሩ በቁርጠኝነት እየሰራ መሆኑን ገልጸዋል። የተሻሻለው የወንጀል ቅጣት አወሳሰን መመሪያ የፍርድ ቤቶችን ነጻነት ከማረጋገጥ ባሻገር የሕዝብን አመኔታ የሚያተርፍ አገልግሎት ለመስጠት የሚያስችል ሁኔታ እንደሚፈጥር ተጠቆመም። የካፋ ዞን ከፍተኛ ፍርድ ቤት ከክልሉ ጠቅላይ ፍርድ ቤት ጋር በመተባበር በዞኑ ለሚገኙ ዳኞች በተሻሻለው የወንጀል ቅጣት አወሳሰን መመሪያ ቁጥር 03/2017 ላይ የተዘጋጀ ስልጠና ሰጥቷል። ተጨማሪ አለን። የመመሪያው ዓላማ የዳኝነት አካሉ ግልጸኝነትና ተጠቃሚነትን ባረጋገጠ መልኩ ውጤታማና ተገማችነት ያለው ቅጣት የሚሰጥበት ስርዓት መመስረት መሆኑ ተመላክቷል። የካፋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ በበኩላቸው የወንጀል ሕግ ዓላማ ለጠቅላላው ማህበረሰብ ጥቅም ሲባል ወንጀል እንዳይፈጸም እንዲሁም ለተሰራው ጥፋት ቅጣቱን ተመጣጣኝ በማድረግ ፍትህን ማረጋገጫ መንገድ መሆኑን አስረድተዋል። የወንጀል ሕግ ዓላማም ለጠቅላላ ህብረተሰብ ጥቅም ሲባል ወንጀል እንዳይፈጸም መከላከል፣ የተከለከሉ ተግባሮችንም አስቀድሞ ማሳወቅ፣ ክልከላውን ተላልፎ በሚገኘው ላይ ደግሞ ተገቢውን ቅጣት ማስተላለፍ፣ ለተሰራው ጥፋትም ቅጣቱን ተመጣጣኝ ማድረግ ፊትን የማረጋገጫ መንገድ ከመሆኑም በላይ ለወደፊቱ ማስጠንቀቂያ ሆኖ የሚያገለግል መሆኑ ግልጽ ነው። ይህ ዓላማ ሊሳካ የሚችለው ጠቅላላ ቅጣት ከተፈጸመው የወንጀል ድርጊት ጋር ተመጣጣኝ ሲሆንና ፊታዊነት ሲኖረው ተመሳሳይ ለሆኑ ጥፋቶች ተቀራራቢ የሆነ ውሳኔ መስጠት ወጥነት እንዲኖረው በማድረግ ተገማችነት ማረጋገጥ ሲቻል እንደሆነ ስናውቀው ወይም ስንረዳውም አሁንም ስንሰለጥነው ነው። ከዚሁ በመነሳት የፌዴራል ጠቅላይ ፍርድ ቤት ወንጀል ሕግ 1997 አንቀጽ 88 ንዑስ አንቀጽ 4 በተሰጠው ስልጣን መሰረት በቅጣት አወሳሰን መመሪያ ላይ ለረጅም ጊዜ የሚነሱ ቅሬታዎችን፣ የሚሰነዘሩ ትችቶችን ወይም የተለያዩ አዋጆች በመመሪያ ላይ ባለመካተቱ የተገኘውን ውጤት መሰረት በማድረግ በጊዜው ሂደት ሊታዩ የሚገባቸውን ጉዳዮች ታሳቢ በማድረግ እንዲሁም የሌሎች ሀገራትን ተሞክሮ ግንዛቤ ውስጥ በማስገባት መመሪያ ማሻሻል አስፈላጊ ታምኖበት የተሻሻለው የቅጣት አወሳሰን መመሪያ ስልጠናው ካሁን በኋላ በይፋ የተከፈተ መሆኑን አሳውቃለሁ። የክልሉ ጠቅላይ ፍርድ ቤት የምርምር ስልጠናና ሪፎርም ዳይሬክተርና ዳኛ አቶ አፈወርቅ ተክሌ የተሻሻለው የወንጀል ቅጣት አወሳሰን መመሪያ ቁጥር 3/2017 አስፈላጊነት አስረድተዋል። የወንጀል ቅጣት አወሳሰን መመሪያ ላይ ነው ትኩረታችን። እሱን በተመለከተ አዲስ የወጣው መመሪያ ሁላችሁም አግኝታችኋል፣ ወደ ስራም ገብታችኋል የሚል እምነት አለኝ። ግን እንደው ክላሪቲ ለመፍጠር ከላይ ድረስ ሄዶ ስልጠና የወሰዱ አሉ። ከኛም ዳኞች ከወሰዱ ዳኞች ውስጥ አንዱ አቶ ነስር ናቸው። እርሳቸው ስልጠና ይሰጡናል። እናንተም በተግባር ያያችሁትን ነገር የሞከራችሁትን ነገር እዚህ ታነሱና በደንብ ዲፕሊ እናወራለን ማለት ነው። እንግዲህ ስለ ቅጣት ስናወራ በተለይ የወንጀል ቅጣት ስናወራ በጣም ሴንሲቲቭ የሆነ የዳኞች ስልጣን ነው። ሴንሲቲቭ ሲላችሁ ከብዙ ነገር አንጻር ማለት ነው። ለምሳሌ ከተቀጪው ሊሆን ይችላል። ለተቀጪውም በጣም ሴንሲቲቭ ነው፣ ለቪክተሙም በጣም ሴንሲቲቭ ነው። አንድ ሰው ነጻነቱን አጥቶ የታሰረ ሰው ያውቃል። እንግዲህ ነጻነቱን አጥቶ 1 ሰዓት ሲታሰር፣ ወር ሲታሰር፣ አመት ሲታሰር ይሄ ስልጣን ለኛ ነው የተሰጠን። ስለዚህ በጣም ሴንሲቲቭ የሆነ ነገር ላይ ውሳኔ እያስተላለፍ ነው ማለት ነው። ሴንሲቲቭ መሆኑ ደግሞ ለወንጀል ለፈጸመው ሰው ወይ ለተቀጪው ብቻ ሳይሆን ለተጎጂውም ጭምር ነው። ተጎጂውም ተገቢ ቅጣት ሰው ማይቀጣ ከሆነ በጣም ሴንሲቲቭ ነው። እኛ የራሳችን የሆነ ነገር አተን ወይ የራሳችን የሆነ ጉዳት ደርሶብን ያ ሰው ተገቢ ቅጣት ካልተላለፈበት ፊልም እናደርገው ነገር አለ። ያ ደግሞ ከሁለቱም ከቪክተሙም ከአኪዩዝዱም አልፎ ለሶሳይቲውም ጭምር ነው። ሶሳይቲው ራሱ ያማል አይደል? ይሄን ፈጽሞ እቺን ብቻ እንዴት ይቀጣል ምናምን ያለ ያ እንግዲህ እንደ ህግ የሚመራው በመመሪያ ነው።
ስለዚህ የወንጀል ቅጣት ላይ የምንወስደው ስልጠና በጣም ሴንሲቲቭ ኢሹ መሆኑን አውቀን ህግ ባስቀመጠው መጠንና ህግ ባስቀመጠው መርህ መሰረት ቅጣቱ ተፈጻሚ እንዲሆን መመሪያውን በደንብ መገንዘቡ በጣም አስፈላጊ ነው። የስልጠናው ተሳታፊዎች በሰጡት አስተያየት የተሻሻለው የወንጀል ቅጣት መመሪያ ፍትህን ለማስፈን ጉልህ ሚና እንዳለው ተናግረዋል። ቀደም ሲል የነበረው የቅጣት አወሳሰን መመሪያ 02/2006 የሚባለው አሁን በስራ ላይ የነበረ ነው። ነገር ግን አሁን የወጣው ደግሞ ከ10 አመት በኋላ የወጣው መመሪያ ያን አሻሽሎ የወጣው መመሪያ ቁጥር 3/2017 ይባላል። ይህ መመሪያ እውነት ለመናገር ቀደም ሲል ከነበረው መመሪያ ጋር ሲገናኝ በተሻለ መልኩ ተዘጋጅቶ የወጣ ነው። መመሪያው ሊወጣ የቻለበት ዋነኛው ዓላማ አሁን ካለንበት የእድገት ደረጃ ከኢኮኖሚ ጋር ተያያዥነት ባላቸው ነገሮች ላይ በፊት የነበረው መመሪያ ኢኮኖሚን ታሳቢ ያላደረገ፣ አሁን ደግሞ ኢኮኖሚ ያደገ ሲሄድ የብር ቁጥር የኢኮኖሚ እንትን ከፍ ያለ ሲሄድ ብር የመግዛት አቅሙ በጣም የተዳከመ በመሆኑ ያንንም ጭምር ለማሻሻል ታስቦ የወጣ መመሪያ ነው። እየተሰጠ ያለው ስልጠናም አጥፊዎችን ወጥና ተጋማች የሆነ ቅጣት ለመወሰን ያስችል ዘንድ በጣም ጥሩና ሁሉንም ያማከለ ተሻሽሎ የወጣ የቅጣት አወሳሰን መመሪያ ሆኖ ነው ያገኘ ነው። ከዚህ በፊት የነበረው የቅጣት አወሳሰን መመሪያ የመመሪያ ቁጥር 2/2006 ሁሉን የወንጀሎችን ደረጃ ወጣ አይደለም። ያሁኑ ግን አዋጆችንም ሌሎች ደረጃ ያልወጡ ወንጀሎችንም ያካተተ በመሆኑና ደረጃ ያልወጡ ቢሆን እንኳን ደረጃ ለማውጣት ወጥ የሆነና ተመጣጣኝ ተቀራራቢና ተጋማሽ ቅጣትን ለመወሰን የሚያስችል ማብራሪያንም ጭምር የያዘ በመሆኑ ውሳኔዎችን ለመስጠት ጥፋተኛን ለመቅጣት ተቀጮችን ደግሞ ወጥ የሆነ ተመጣጣኝ ቅጣት እንዲያገኙ ለማድረግ በጣም ምቹና ጥሩ አወሳሰን መመሪያ ሆኖ ነው ያገኘው። ጠንካራና በህዝቡ የሚታመን የጸጥታ ተቋም ለዘላቂ ሰላም ግንባታ አቅም መሆኑ ተጠቆመም። የፌዴሪ ፖሊስ ኮሚሽን ከጂኦ ስትራቴጂካዊ ኩስምና ወደ ታደሰ ቁመና በሚል መሪ ሀሳብ የተዘጋጀ ሀገራዊ የአሰልጣኞች ስልጠና መድረክ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቦንጋ ከተማ መካሄድ ጀምሯል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች። በስልጠና መድረኩ ላይ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ቁርታ ከአካባቢ እስከ ሀገር ድረስ ሰላምና ደህንነት እንዲረጋገጥ የጸጥታ አካላት ሚና የጎላ እንደነበር ተናግረው ከስልጠናው በሚገኙ ግብዓቶች ተጨማሪ አቅሞችን በመገንባት ሀገራችን አሁን የጀመረችውን የሰላምና የጸጥታ ስራዎችን በማጠናከር የጂኦ ስትራቴጂያዊ ቁመናችን ወደ ትክክለኛ ማምጣት አለብን ብለዋል። አንዳንድ ለውጦች በርካታ መስዋዕት የተከፈለባቸው ናቸው። የመከላከያ ሰራዊታችን፣ የፖሊስ አባላችን፣ ሚሊሻዎች ጭምር ሳይቀሩ ዋጋ የከፈሉበት የሞቱበት ደምና አጥንታቸውን የከሰከሱበትን ውጤት ነው ያስመዘገብን ያለ ነው። ስለዚህ ከዚህ ስልጠና በኋላ አሁን ሀገራችን ከያዘችው አቋም አንጻር ከዚህም የባሰ መስዋዕትነት፣ ጥንካሬ፣ አንድነት አቋም በሚያስፈልግበት ደረጃ ላይ ያለ ነው። እንደ ሀገራችን በተለይ ስልጠና ላይ ከሚሰጠው ስልጠና ርዕስ ተነስቶ ሀገራችን ኢትዮጵያ ከዓለም ከአፍሪካ በተለይ ደግሞ ከቀጠናና ከሀገራዊ ነባራዊ ሁኔታ እንዲሁም ከክልላዊ ነባራዊ ሁኔታ አንጻር አሁን ያለው የሀገራችን ነባራዊ ሁኔታ ምን ይመስላል የሚለውን ሀሳብ ከዚሁ ከስልጠና ርዕስ ለምታገኙ በተለይ ደግሞ ከለውጡ በፊት የነበረውን የሀገራችን ነባራዊ ሁኔታና ከለውጡ ወደዚህ ሀገራችን ያስመዘገበች የመጣችው የለውጥ ሁኔታ በርካታ ፈተናዎች ያሉበት ነው። ውጤቶች እንደተጠበቁ ነው። በጣም በእልህ አስጨራሽ ትግል ውስጥ ትንቅንቅ ውስጥ ሆነን ውጤት እያመጣን ያለንበት ጊዜ ከመሆኑ ጋር ተያይዞ በተለይ ርዕሱ ለዚህ ለፖሊስ
አመራርና አባላት ትልቅ ትርጉም ይኖራሉ ብዬ አስባለሁ። ጠንካራና በህዝብ የሚታመን የጸጥታ ተቋም በመገንባት ከክልል አልፎም የሀገር ሰላምና ጸጥታ ማስጠበቅ ላይ የድርሻችን ልንወጣ ይገባል ያሉት ደግሞ የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ ናቸው። ይህ ተልዕኳችን ረጅም ጊዜ የሚወስደን እንጂ በአጭር የሚቆም ስላልሆነ የፖሊስ ተቋም ሁሉ ጊዜ በስርዓት የሚለወጥ የስርዓት ለውጦችን ተከትሎ የሚጠፋ ሳይሆን ሁሌም እየተጠናከረ የሚሄድ እንደመሆኑ መጠን ተቋማዊ ግንባታችን መሰረት እንዲኖረው የፖሊስ ኮሚሽን አመራርን በደረጃ ያለው አመራር ጠንካራ፣ የተከበረ፣ ህዝብ የሚያከብረው፣ ህዝብ የሚያምነው ኃይል ከመፍጠር አንጻር ተልዕኳችን ጥቅስ በመሆኑ ሁላችሁም ባላችሁበት በዚህ ስልጠና የምትወስዱትን መልእክቶችን በመያዝ ጠንካራ ተቋም በመፍጠር በክልላችን፣ በዞናችን፣ በወረዳችን፣ በከተማችን የፖሊስ ተቋም መሰረቱ ጠንካራ በህዝብ የታመነ እንዲሆን ተልዕኳችሁን እንድትፈጽሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። አያይዞም የጸጥታ ተቋማት ተልዕኳችን ትልቅ ራዕያችን ሰፊ ነው ያሉት አቶ ሀብታሙ ይህንን ተልዕኳችን በተገቢው ተገንዝበን ሀገራዊ ሰላም ለማጽናት ጠንካራ ተቋም መገንባት ያስፈልጋል ብለዋል። ደቡብ ምዕራብ ህዝቦች ክልል የሰላምና ጸጥታ የህዝብ ሰላምና ዘብ አስጠባቂ አመራሮች ተልዕኳችን እጅግ በጣም ጥልቅ፣ ራዕያችን ደግሞ ሰፊ። ይህን ለመፍጠር በየደረጃ ያለው አመራር ጠንካራና መዋቅራዊ ሂደቱ ደግሞ መሰረት ያለው እንዲሆን በቅርብ ጊዜ ከክልል ፖሊስ ኮሚሽን ጀምሮ በየደረጃ ያለው አመራር አቅሙን መገንባት፣ መገምገም፣ ማጥራት ስራዎችን ሰርተናል። በዚህም ትላንት የተረከብነውን ውጤቶች ይዘን ደግሞ የተሻለ ስራ ለመስራት በሰፊው እየተጋን እንገኛለን። የአሰልጣኞች ስልጠና እስከ ታች መዋቅሮች የሚደርስ በመሆኑ በተገቢው በመከታተል ተገቢውን እውቀት በመጨበጥና ሀገራዊ ተልዕኮ ላይ ራሳቸውን በማዘጋጀት ለታችኛው መዋቅሮች በተገቢው ማሰልጠን የሚጠበቅ ተግባር መሆኑን ነው የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ የተናገሩት። በየዞን ወደ ወረዳ ወርዶ አጠቃላይ በተቋማችን ያለው አመራር አባላት በሙሉ የሚሳተፍ ይሆናል። ይህ ሲሆን በዛሬ ቀን በዚህ ቦታ ይህን ስልጠና የምትሳተፉት አመራሮች በተገቢው ይህን ስልጠና ተከታትላችሁ በተገቢው ደግሞ ወደታች እንድታወርዱ በዚህ አጋጣሚ ጥሪ ያስተላለፍኩት። የጂኦ ስትራቴጂያዊ ኩስምና ወደ ታደሰ ቁመና በሚል መሪ ሀሳብ የተዘጋጀ የአሰልጣኞች ስልጠና ሰነድ በኢፌዴሪ ፖሊስ ኮሚሽን የሕግና ፍትህ ጉዳዮች መምሪያ ኃላፊ ረዳት ኮሚሽን ፋሲል አሻግሬ ቀርበው ውይይት እየተደረገበት ይገኛል። ብሔራዊ ጥቅም ሲባል የጋራ ጥቅም ማለት ነው። የሀገር ጥቅም ማለት ነው። ሀገር ስታድግ ሁላችንም እናድጋለን። በሀገር የመጣ ጥቅም ሁላችንም እንቋደሳለን። ብሔራዊ ጥቅም ከተረጋገጠ ቡድኖችንም ግለሰቦችንም የሚያካትት ነው የሚል መልእክት ነው ያለው። የሀገራችን ሉዓላዊነት መከበር የማይፈልጉ ኢትዮጵያ ከፍ እንድትል እንድታድግ የማይፈልጉ ኢትዮጵያ ካደገች ከኛ ጋር ትወዳደራለች ብለው በርቀት የሚሰጉ ኃይሎች ኢትዮጵያን መውጋት ይፈልጋሉ። ኢትዮጵያን በቀጥታ መውጋት እንደማይችሉ በአባቶቻችን ታሪክ ያውቃሉ፣ በተግባር ማለት ነው። ነገር ግን ምን ያደርጋሉ? በእጅ አዙር እርስ በርሳችን እንድንጋጭ፣ እርስ በርሳችን እንድንባላ በማድረግ ፍላጎታቸውን ለማድረግ ይጥራሉ። ስለዚህ ይሄ ትናንትም ዛሬም ትናንትም ሲፈተነን የነበረ አሁንም ፈተና የሆነ የእርስ በርሳችን ግጭት እና ህገወጥነት መበራከት እነዚህ ፈተናዎች እንደሆኑ ለማስቀመጥ የተሞከረበት ሰነድ ነው ማለት ነው። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ፈጠራ፣ ፍጥነትና ዝላይ እሳቤዎችን በመላበስ በቁርጠኝነት መተግበር እንደሚገባ ተገለጸም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽሕፈት ቤት የ200 ብር ለእናቴ ንቅናቄ የሀብት አሰባሰብ ዙሪያ ማስጀመሪያ መድረክ በቦንጋ ከተማ አካሂዷል። ዘገባው የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ነው። ብሩክታይት ብርሃኑ ታቀርበዋለች።
በንቅናቄው መድረክ የክልሉ ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ሰብለ ጸጋየል እንደገለጹት የብልጽግና ፓርቲ በሁለተኛ መደበኛ ጉባኤ የሴቶች ተሳትፎና ተጠቃሚነትን ለማረጋገጥ ያስቀመጠውን አቅጣጫና ውሳኔዎችን በማጽናት በርካታ ስራዎች መሰራታቸውን ገልጸዋል። የሴቶች ክንፍ የመደመር እሳቤን መሰረት በማድረግ ሁለንተናዊ ብልጽግናን ለማረጋገጥ የወሰደውን ተልዕኮ ከማሳካት አኳያ ስኬታማ ጉዞ እያደረገ እንደሚገኝ ጠቅሰዋል። የሴቶች ተሳትፎ ተጠቃሚነትና አበርክቶ በህዳሴ ግድብ፣ በአረንጓዴ አሻራ፣ በትምህርት ለትውልድ ንቅናቄ፣ በጤናና በበጎ አድራጎት ስራዎችና ሌሎች ዘርፎች ላይ አይተኬ ሚና ተጫውቷል ብለዋል። እስካሁን በሴቶች ክንፍ አስተባባሪነት የተገኙ ስኬቶች እንደ መስፈንጠሪያ አቅም በመጠቀም ሴቶች ካለባቸው ሰፋፊ ነባራዊ ችግሮች አኳያ በመነሳት በፓርቲያችን የተፈጠሩትን ምቹ ዕድሎች በመጠቀም ፈጠራ፣ ፍጥነትና ዝላይ እሳቤዎችን ተላብሶ በቁርጠኝነት መትጋት ይጠበቃል ብለዋል። በዚህም ገቢ ማስገኛ የሌላቸው እናቶችን በቋሚነት ገቢ የሚያስገኙበትን የስራ እድል በመፍጠር ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥና ከተረጅነት ለማላቀቅ ከምንጊዜም በላይ በትጋት መስራት ይጠበቃል ብለዋል። በክልሉ ያለውን ሀብትና ጸጋዎችን አሟጦ በመጠቀም በከተማና በገጠር ለሚገኙ እናቶች የስራ እድል መፍጠር ይጠበቃል ያሉት ወይዘሮ ሰብለ ጸጋ ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ብርቱ ትግል ማድረግ ይጠበቃል ብለዋል። የሀብት አሰባሰብ ስራውን ውጤታማ ለማድረግ ሁሉም በየደረጃ ያሉ የሴቶች አደረጃጀትና ባለድርሻ አካላት በቁርጠኝነት እንዲሰሩ አሳስበዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ ነበር። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።